ሌላኛው ጥያቄ ረመዳን ላይ ከባለቤቴ ጋር ዑምራ አድርገን ነበረ። የዚያን ሌሊትም አብረን ነበር ያደርነው። ሰዎች በጣም ሐራም ነው አይቻልም አሉን። ይህ እንዴት ይታያል የሚል ጥያቄ ነው። ለዑምራ ኢህራም አድርጋችሁ ዑምራውን ሳታጠናቅቁ ነገ ልታደርጉ ዛሬ ማታ ከሆነ አብራችሁ ያደራችሁት አብሮ ማደር ሲባል ግንኙነት ማድረግ ከሆነ ትልቅ ስህተት ነው፣ ሐራም ነው። አብሮ ማደር ሲባል አንድ ክፍል ነገር ግን ምንም አይነት ስሜታዊ ንክኪ ሳይኖር ከሆነ የታደረው ይሄም ችግር የለም። ዑምራ ባደረጋችሁበት ምሽት ቀን ላይ ዑምራ ተጠናቆ ማታ ከሆነ አብራችሁ ያደራችሁት ሁሉንም ነገር ማድረግ አብሮ ማደር እንደ ባልና ሚስት አልጋ ላይ ማሳለፍም ይቻላል። ዑምራ አድርገን ነበር የሚለው ቃል ዑምራው እንዳለፈ ነው የሚያሳየው። ዑምራው ካለፈ ከተጠናቀቀ በኋላ ማታ አብሮ ማደር ሐራም አይደለም። በጣም ሐራም ነው ማለት ትልቅ ስህተት ነው። ዑምራው ካለቀ በኋላ ከሌላ ሀገር አንድ ሰው ዑምራ ኢህራም አድርጎ ነይቶ መካ ደርሶ በጊዜው ደክሞት ዑምራውን ማድረግ ስላልቻለ ተኝቼ አድሬ ነገ ጧት አደርጋለሁ ቢል ይሄን ባልና ሚስት ግንኙነት ማድረግ አይችሉም፣ በስሜት መነካካት አይችሉም። አንድ ክፍል ግን አብረው ቢያድሩ ችግር የለም። ዑምራው ካለቀ በኋላ ከሆነ በጣም ሐራም ነው የሚባለው ይሄ አይነቱ ንግግር ነው። በጣም ሐራም ነው የሚባለው ያለ እውቀት መናገር ስለሆነ ከዑምራ በኋላ ከሆነ ግንኙነት ማድረግ አብሮ ማደር ችግር የለውም። ከዛ በፊት ከሆነ በስሜት መነካካት እስከሌለ ድረስ አንድ ክፍል አብሮ ማደሩ ችግር የለውም። ሌላኛው ጥያቄ ሐጅ ሰርቼ ነበረ። ዑምራና ጠዋፍ አሞኝ ሳላደርግ ሌላ ጊዜ ሄጄ ላደርግ ስል የሐጅ ወር አልቋል አሉኝ። ምን ማድረግ አለብኝ የሚል ጥያቄ ነው። ዑምራ ከሐጅ ጋር ካልተቆራኘ በየትኛውም ጊዜ ማድረግ ይቻላል። ጠዋፍ የሚለውን በተመለከተ ጠዋፍ አልኢፋዳ፣ ጠዋፍ አልሐጅ ወይም ጠዋፍ ዚያራ የሚባለው ትልቁ የሐጅ መሰረት የሆነው 10ኛው ቀንና ከዛ በኋላ የሚደረገው ጠዋፍ ከሆነ ጥያቄው እስካሁንም ኢህራም ላይ እንዳለ ነው የሚቆጠረው። ምክንያቱም ጠዋፍ አልኢፋዳ 10ኛው ቀን የዒድ ቀንና ከዛ በኋላ የሚደረገው የሐጅ መሰረት የሆነው የሚደረገው ጠዋፍ የሐጅ ሩክን ነው። የሐጅ ትልቅ መሰረት ነው። ያለሱ ሐጅ የለም፣ በምንም መልኩ አይቀርም። ታዲያ የጎደለው ጠዋፍ ይሄ ከሆነ ግለሰቡ እስካሁንም ኢህራም ላይ ሐጅ ላይ እንዳለ ነው የሚቆጠረው። ምንም በሐጅ ምክንያት የሚከለከል ነገር ሳያደርግ ከሆነ እስካሁን ያለው በጣም ሩቅ ነው። ይሄ መሆኑ እድል ጠባብ ነው። ጥፍሩን ቆርጦ ሊሆን ይችላል፣ ጸጉሩን ቆርጦ ሊሆን ይችላል፣ ባለትዳር ከሆነ ግንኙነት አድርጎ ሊሆን ይችላል። እንዲህ አይነት ነገሮች ከሌሉ ኢህራምን የሚያበላሽ ምንም ነገር ካልተደረገ በኢህራም ምክንያት የተከለከሉ ነገሮች ምንም ካልተደረጉ ተመልሶ ጠዋፍ ማድረግ ብቻ ይበቃል። እንደዚህ አይነት ነገሮች ተደርገው ከሆነ ጠዋፍ ከማድረግ በተጨማሪ መሕዙራት የተከለከለን በሐጅ ምክንያት የተከለከለን ጥፋት የፈጸመ ሰው የሚቀጣውን ቅጣት መቀጣት ይኖርበታል። እርድ ጾም፣ ምስኪን ማብላት፣ ሌሎችም እንደ ጥፋቱ አይነት ይለያያል። ይሄን ሁሉ እዚህ አጭር ፕሮግራም መዘርዘር አይቻልም። ምናልባት ግንኙነት አድርጎ ከሆነ ሐጁም ይበላሻል። ለጊዜው እነዚህ ተንጠልጥሎ የቀረው ሐጅ በዑምራ ተጠናቆ ቀጣይ ዓመት ሙሉ ሐጅ ማድረግ ግዴታ ይሆናል አንድ ግመል ከማረድ ጋር። እንደዚህ አይነት ነገሮች ከሌሉ ጠዋፍ ብቻ ከሆነ የቀረውም ጠዋፍ አልኢፋዳ የሚባለው ጠዋፍ ከሆነ አሁን ማድረግ ይችላል የምንለው የጠዋፍ አልኢፋዳ ወቅቱ በምንም የተገደበ አይደለም በሚሉ በርካታ ዑለሞች አስተያየት ተካሂዶ ነው። ኢብኑ ሩሽድ ከተለያዩ አይማዎች እንደጠቀሱት ኢብኑ ቁዳማ ሶሒህና ትክክለኛው ይሄ ነው እንዳሉት ብዙሃኑ የፊቅህ ሊቃውንት ዘንድ ጠዋፍ አልኢፋዳ ጊዜው የተገደበ አይደለም። ምንም እንኳን የተወሰኑት ዚልሒጃ ወር ሲያልቅ የጠዋፍ አልኢፋዳ ጊዜም ያልቃል የሚል አቋም አላቸው። ስለዚህ የሐጅ ወር ስላለቀ አሁን ማድረግ አትችልም ያሉ ሰዎች ይህን ሁለተኛውን አስተያየት በመያዝና በመከተል ዚልሒጃ ካለቀ የሐጅ ጊዜ አልቋል የሚል አቋም አላቸው። ነገር ግን የሐጅ ጊዜ አልቋል የሚባለው ሐጅን ለመነየት ነው። ከዚልሒጃ 9 ከአረፋ ቀን በፊት ወይም ከዛ ቀን ጀምሮ ኢህራም ያደረገ ሰው ሐጅ ውስጥ የገባ ሰው የሐጅ ጊዜ አልፎበታል አይባልም። በቀን የተገደቡ ነገሮችን በቀናቸው በጊዜያቸው ማጠናቀቅ ይጠበቅበታል። በቀን ያልተገደቡ ነገሮች በሱ ኃላፊነት ሊቆዩ ይችላሉ፣ በየትኛውም ጊዜ ሊያደርጋቸው ይችላል ተብሏል። የጎደለው ጠዋፍ አልወዳዕ ከሆነ መሰናበቻ ጠዋፍ ከሆነ በርካታ የፊቅህ ሊቃውንት ባለመቻል በመታመም ባለመቻል ይቀራል። የወር አበባ ደም ላይ ላለች ሴት እንደሚቀርላት ሁሉ ተብሏል። ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ ከመካ ሲወጣ መጨረሻው ከካዕባ ዙሪያ ጠዋፍ ማድረግ ይሁን የመጨረሻ ተግባሩ ብለዋል። ይህ ትእዛዝ የወር አበባ ደም ላይ ለሆኑ ሴቶች እንደሚቀርላቸው ይቅር እንደሚባሉ ተነግሯል።
በወር አበባ ደም ምክንያት ሴቶች የመሰናበቻ ጠዋፍን መተው እንደሚችሉት ሁሉ በበሽታ በህመም ምክንያትም አንድ ሰው ማድረግ ካልቻለ መተው ይችላል። ከመካ ከመውጣቱ በፊት እስካልዳነ ድረስ፣ ሴት ልጅም ከመካ ከመውጣቷ በፊት እስካልጠራች ድረስ እንደሚባል። ስለዚህ በህመም ምክንያት ከሆነ ይቀራል። ዑምራውን ሌላ ጊዜ ማድረግ ይቻላል። ባይሆን የተወሰኑ ሌሎች የፊቅህ ሊቃውንት ሀይድ ላይ ያለች ሴት ብቻ ነው የመሰናበቻ ጠዋፍ ይቀርላታል የተባለው። በሽተኛ ለሆነ ሰው ይህ አልተባለምና ተመልሶ ይህን ጠዋፍ ማድረግ ነው። በምን ሁኔታ ማይችል ከሆነ ዋጅብን በመተው አንድ እርድ ግዴታ ይሆንበታል ተብሏል። ርቆ ካልሄደ ተመልሶ አሁንም ጠዋፈል ወዳዕን ብቻ ማድረግ ነው። ጠዋፈል ወዳዕ የመጨረሻ የሐጅም የዑምራም ስነ ስርዓት ስለሆነ በየትኛውም ጊዜ ማድረግ ይቻላል። እንዲህ ነገር አጥፍተሃል ቅጣት አለብህ አይባልም። ከመካ ካልወጡ ጊዜው ምንም ቢረዝም ጠዋፈል ወዳዕ ብቻ ነው የሚደረገው። ከመካ ከወጡና ተመልሰው ከመጡ ግን የዑምራ ኢሕራም ተደርጎ ዑምራ ተደርጎ ጠዋፍ ሳዒ ተደርጎ ከዛ በኋላ ነው የመሰናበቻ ጠዋፍ የሚደረገው ተብሏል። ይህን ሁሉ ማድረጉ በጣም የሚከብድ ከሆነ እርድ ብቻ በማረድ ክፍተቱን መሙላት ማስተካከል ይቻላል። ሌላኛው ጥያቄ